የመጀመሪያው የሲህር ምልክት ምንድነው አንድ ሰው በሲህር ሲጠቃ ወይም በጂን በአይን ሲጠቃ የመጀመሪያው ምልክቱ ዋና ምልክቱ ራስ መታት አለበት ራስ መታት ጊዜውን እየጠበቀም ሊሆን ይችላል ወቅቶቹን እየፈራረቀ በተለያየ የራስ የሰውነት የራስ ክፍሉ ማለት ነው ይሄን ሌደር በጣም ራስ መታት አለው ራስ መታቱ ደግሞ ጊዜ ሊጠብቀ በተለይ ከመግሪብ በኋላ የሚከሰት የራስ መታት የዚህ በሽታ ተጠቂ ሰው ይሄን ነገር በተደጋጋሚ ያጋጥመዋል ማለት ነው እነዚህ ጂኖች ሲያጠቋቸው የሚታዩ ምልክቶች አሉ የመጀመሪያው ቅናት ከመጠን ያለፈ ቅናት ይሄ ይጂኒ ያላገቡ ሴቶች ወይም ያላገቡ ወንዶችን ብቻ ሳይሆን የሚያጠቃው ያገቡት ሴትና ወንዶችንም ያጠቃል እነዚህ የጂን አይነቶች አፍቃሪ የምንላቸው ጂኖች ያገቡ ሰዎችንም ያጠቃሉ ለምሳሌ አንድ ወንድ በዚህ ጂኒ በዚች በሴት ጂኒ ቢጠቃ ምስቱ አጠገቡ እያለች ማንንም አጠገቧ ሳይኖር ከሌላ ወንድ ጋር እንደተኘች አድርጎ ይጠረጥራል አስቡት ማንንም ሰው የለም ብቻዋን ያለችው ነገር ግን ካጠገብሽ ሌላ ወንድ አይቻለው ብሎ ያዙን ለቀቁኝ ይላል እስቲል ሽማግሌ እስከ መሰብሰብ ሁሉ ይደርሳል ይህ በሲህር የተጠቃሰው በጂን የተጠቃሰው በቡዳ የተጠቃሰው አስፈሪና ቅዠታም ህልሞችን ያያል ምን አይነት ናቸው እነዚህ አስፈሪና ቅዠታም ህልሞች የሚባሉት በእንስሳቶች መበላት ሊሆን ይችላል ለምሳሌ በሸረሪት መበላት በአዞ መዋጥ ሊሆን ይችላል በእባብ መነደፍ ሊሆን ይችላል በውሻ መነከስ ሊሆን ይችላል እንዲሁም ደግሞ አይጦችን ተደጋጋሚ ላይ ይችላል ማለት ነው እንደ አይነት ነገር ከገጠመው ሰውየው የዚህ በሽታ ተጠቂ ነው ተብሎ ይታሰባል ማለት ነው ስለዚህ እንደ አይነት ነገሮች በተደጋጋሚ ሲገጥመው ወደ ህክምና አላህ Subhanahu Wa Ta'ala ወደ ፈቀደ ወደ ቁርአን ወደ ሐዲስና ወደ ዚክር እንዲሁም ደግሞ አላህ Subhanahu Wa Ta'ala ነብዩ ረሱል አለይሂ ሰላቱ ወሰለም በፈቀዱት መድኃኒት በሸሪዓ በተነገሩ መድኃኒቶች ህክምና ማግኘት ይገባዋል ማለት ነው አላህን ያመጻችሁ ሰዎች አላህን ፍሩ እባካችሁ በየመንገዱ ይወደቀ የናንተ ስራ ነው እኔ የሚገርም ኡስታዝን ጠይቀው እንድታብድ ነው መንገድ ላይ እንድትወድቅ ነው እኔ እንዳነሳት ነው እንድረዳት ነው የተባልኩት ረዳት ያላህ ነው ሚረዳኝ አላህ ነው ሰይጣን ያጣላል ጂኒ ያጣላል ይላሉ እንደውም እኔ ሳስበው ከሰው ልጆች ጂኒ ይሻላል ቦታ የዚህን አይል ሲህርተኛም በስቶ ቢበዛም ደግሞ ታርጌቱን የሚመታ ወይም ደግሞ ሲህሩ ቀጥታ ሄዶ የሚይዘው ጥቂት ነው ብዬ ነው የምገምተው ይሄ ሁሉ አይደለም ይሄ ሁሉ በተለይ ሴቶች ሩቅያ ቤት ከገቡ በኋላ በቶንሲል ምክንያት ገብተው አንዷ እዛ ውስጥ ስትጮህ ስታለቅስ ሲያዩ የኔ ገና ይጮሃል ብሎ ተራ ይተባበቃሉ አሁን በተለይ ብቻቸው ተከራይተው የሚኖሩ ሴቶች ለዚህ ጂን የመጠቃት እድላቸው ከፍተኛ ነው ብቻቸው እና ብቸኝነት የሚመርጡ ከሰው ጋር መቀላቀል ማይፈልጉ በተለይ እኔ ዩኒክ ነኝ ብሎ የሚያስቡ ሴቶች በቃ ከሰው ጋር መቀላቀል ከሰው ጋር መኖር አልፈልግም ብቻዬን ልኖር ብሎ የሚያስቡ ሴቶች የዚህ ተጠቂ ሊሆኑ ይችላሉና ጥንቃቄ ሊያደርጉ ይገባል ብቻቸውን እንኳን ቢኖሩ እንኳን በዝክር በኢባዳ ጠንካራ ሴቶች ሊሆኑ ይገባል ልክ በዚህ ጂን የተጠቃች ሴት ግን በቃ እንቅልፍ የሚባል ነገር የለም ትንፋሽ ኮንፈርት ይነሳታል ይረብሻል የተለያየ ነገር በቃ እንቅልፍ ሲወስዳት ግን ይመጣና እንደ ባል አጠገቧ ላይ ተኝቶ የተለያየ ነገር ሲፈጸም ይታያል ብዙ ተጠቅቶ እንዲሁም ምንም አይነት የሰውን ልጅ ወንድ አይግባቡ በቃ ትንፋሽ ራሱ ደስተኛ የሚሆኑ ትንፋሽ በዛኛው በለመዱት ትንፋሽ ነው የሚሆነው በጂኖች ትንፋሽ ማለት ነው የዚህ የሲህር ተጠቂዎች የቡዳና የጂን ተጠቂ ሰዎች በውስጣቸው ላይ ፍርሃት አለ ፍርሃታቸው ምን እንደሆነ አይታወቅም ነገር ግን ምንም ምክንያት አልባ ፍርሃቶች በውስጡ ነክሶና ሲጨነቅ ይታያል ማለት ነው ቤቴ በጣም ብዙ ነገሮች ነበሩ ተቆፍረው የወጡት ማለት ነው እዚያም ተቻለሁ የአይጥ ጥርስ እንደገና የልብስ የቡትቶ ሆኖ የተጠቀለለ በማዳበሪያ ብረታ ብረቶች ወረቀት ብዙ አሁን ራሱን እኔ አላቀም ተከራይ ነኝና ሰውየው በቃ የሉም ነበር ሀረር ናቸው ተደውሎ እንዲ ተነገራቸውና ወጣች ሴትየዋ ማለት ነው እንድትወጣ ተደረገ ሐራም ነው ይሄ ብር እንዳይቀየጥ ኪራይ እንዳይከራያሉ በቃ ቤቱ እየፈረሰ መጣ ማለት ነው
እየፈረሰ መጣ። ከቤቴ ጎን ነው እየፈረሰ ካሁን አልተከራየም እየፈረሰ ነው አሁንም ማለት ነው። እና ከዛ ውስጥ የሚገርምህ እኔ ለመንገር ራሱ ለሰው ልጅ ጭንቅላት ይከብዳል። እኔ ጋር የነበረው ተአምር ማለት ነው። ገብተዋል። ገና በሬን ከፍቼ ስወጣ ጥቋቁር ውሾች ነበሩ በሬ ላይ የሚቆሙት ማለት ነው። ሲሕር የተበላ ሲሕር ለምሳሌ በሆድ ላይ የመንቀሳቀስ ባህሪ ያለው የተበላ ሲሕር ሆድ ላይ በጣም ከፍተኛ እንቅስቃሴ ያደርጋል፣ ይሯሯጣል። ወይ ደግሞ በአንድ በኩል ደርቆ የማስቸገር በጣም ከፍተኛ ህመም የመሰማት ምልክት ያሳያል። ሌላው መውለድ እንዳይችሉ እጣ ፈንታቸውን ለመውሰድ ለመገልበጥ የተደረገ ሲሕር አይነት ደግሞ ማህፀን ላይ ተቀምጦ ሲሕሩ ወይም ሐሰድ ሊሆን ይችላል። ማህፀን ላይ ይቀመጥና እንዳይረገዝ ያደርጋል። በቃ ሰው በጣም በሚገርም ሁኔታ እስቲል ተጋብተው ለረጅም ዓመታቸው ይኖራሉ፣ ግንኙነት ይፈጸማል። ነገር ግን ክብረ ንጽህናው አይለቅም። ሄዳ ምርመራ ብታረግ ክብረ ንጽህናው አለ። በጣም በሚገርም ሁኔታ በዚህ በጣም የተጠቃ እንዲሁ አንዳንድ የውጭ ቻናሎች ላይ የሚታያለ ከማህፀን እስከ ጨርቅ እስከ መውጣት ድረስ ፌስታኖች እስከ መውጣት ድረስ ተላይ አይነት ደርሶ እንኳን ክብረ ንጽህናው ግን አይጠፋም። ወሚያል አጃይ በጣም የሚገርም ሁኔታ ነው። በባሏ ደግሞ ምንም አይነት የፈለገ ነገር ቢሆን ደስተኛ አለመሆን ይሄ ብዙ ሴት እህቶቻችንን ያጠቃል። ስቲል ወዳ ፈቅዳ በስነ ስርዓት ተጋብታ ራሱ ቤት ከገባች በኋላ ከባሏ ጋር ምንም አይነት ግንኙነት ለማድረግ ፈቃደኛ አይደለችም። በዚህ ጂን የተጠቃች ሴት ሩቀውን እየተቀራብኝ መድኃኒት እየሰጡኝ ምን እያሉኝ አሁን ማሽተትም ምግብ ምን እንደሆነ ማወቅ ምን የጀመርኩት እንጂ ያ ሁሉ ነገር በወጣ ቁጥር እኔ ትንሽ በቃ ሰውነት እንትን እያለ የሚያመኝ ነገሮች ምናምን እንትን እያሉ ነው የሄዱት። እየተሻለኝ ነው የሄደው እንጂ የነበረው ታሪክ ያለው ታሪክ ለሰው አሁን በትክክለኛው ላላየው ሰው ከባድ ነው። ለጭንቅላት ይከብዳል፣ ለአዲስ ለሚሰማው ሰው ይከብዳል። የሰው ልጅ ይሄን ያደርጋሉ ብለህ እንትን ትላለህ። እኔ ሁሉ ሲደረግ ደግሞ አላውቅም። ገብቷል። ግን የሚገርም ታምሜ ማለት ነው እያመመኝም ቤቶኜ ሲቆፈር ሰማ ነበር ቤታችን ሲቆፈር ሰማ ነበርና እንደዚህ ይቆፈራል ባክን እንደዚህ ምን ስለው ታይ እንደዚህ አይነት ማሻረክ ውስጥ ይለኛል። እኔ ስለዚህ ስለ እስልምና ስለምን አላቅም፣ ገና ምንም እንደሆነም አላቅም፣ ዛሬም አላቅም። ግን ድምጽ አዳምጥ እስቲ ድምጽ አዳምጥ ለዋለሁ። ግን በኋላ ላይ ሁሉ ነገር ካበቃ ወዲህ እሱም ወደ እንትኑ ተመልሶ ቁርአኑን ከጀመሩን ወዲህ መስማት ጀመረኝ። እኔን ይሰማኛል። ከዛ ወዲህ ምንም መሰማማት የለም። ሲሰማኝ ሲያይ የተቆፈሩት ከህዝብ ጋር ከሰው ጋር ነው። አባቴ ለቅሶ ላይ ያለ ሰው ነው እንዳለ መጥቶ ቤቱን እኔ አሞኝ እንትን ስል ማለት ነው ስለፈልፍ እንዳለ ሲያዩት ውጭውን በግድግዳችን ላይ ምንም የለም። ግድግዳ ወደ ቤታችን ነው እንዳለ ተቆፍሮ አይጥ ይመላለስበታል። አይጥ አለ፣ ገመድ አለ፣ ምን አለ፣ ልብስ አለ፣ ብዙ ነገር በቃ ብዙ ይሄ ጎማዎች የሚቃጠሉ የተጻፈባቸው ብዙ ነገር ወጥቷል። አልহামዱሊላህ። እና ያን ሁሉ እንትን ብሎ እኔ ዛሬ ይሄን ለማውራት ራሱ አንደበቴ መቻሉን አላህን ከባካ አልহামዱሊላህ። ከዛ በላይ የምለው ነገር የለኝም። የአንድ እኔ ዘመድ ደረሳት ነገር ደረሰባት ነገር ሳይ የመጀመሪያ ልጅን ስትወልድ በጣም በጭንቀት ነው እንግዲህ የመጀመሪያ ልጅ ስለሆነ በጣም ሲታስብ እርግዝናውን ስትፈራ ነው የወለደችው። ስለዚህ ያ ጭንቅላታ ውስጥ ጭንቀትን ፈጥሮ ሁለተኛ ልጅም ያን ከወለደች በኋላ ከሁለት ዓመት በኋላ አረገዝኩኝ ብላ ማለት ነው። ሳታረግዝ ነው ሳታውቅም፣ ግን በቃ አርግዣለሁ ብላ
ፕሬግናንት ቴስትም አልተደረገም። ለረጅም ጊዜ የተቆየ ምን እያለ ባሏ በቃ ይሄ ነገር ይሸትሻል ምናምን እያለ እዚህ አትሻገሪ እንደዚህ ምናምን እርግዝና ትንሽ ከዚህ ጋራ ዶክተሮችም ይላሉ ይሄ የውሸት እርግዝና አለ። ሆርሞኖቹ ዝም ብሎ ይሰራሉ ከጭንቀት የተነሳ ማስተር ግላንድም ሁሉም እንትኑን ያዛል ሆርሞኖቹን ያዛል ስለሚሉ መጨረሻ ላይ 9 ወር ደርሳ በቃ እንደውም ውሃ ታይቶኛል እና እንግዲህ እሷ እንደውም ውሃው ታይቶኛል እና ወሰዱኝ ወደ ሆስፒታል ስትል በመኪና ቶሎ ብለን ወደ ሆስፒታል ስንወስድ እርግዝና ክፍል የመዋለጃ ክፍል አስገብተና ስንጠባበቅ ዶክተሩ ሲያየት ኦዳም በደንብ አድርጎ ሲያየ ምንም ነገር እንዳላረገዘች ነው። መውለድ እንዳይችሉ እጣ ፈንታቸውን ለመውሰድ ለመገልበጥ የተደረገ ሲሕር አይነት ደግሞ ማህፀን ላይ ተቀምጦ ሲሕሩ ወይም ሐሰድ ሊሆን ይችላል። ማህፀን ላይ ይቀመጥና እንዳይረገዝ ያደርጋል። ልጅ እንዳይፈጠር የወንድየው ሻዋ ሲገባ ስፐርም ሲገባ ልጅ እንዳይፈጠር ማበላሸት የሆነ ስራው ማለት ነው። በዚህ ጊዜ ሰዎች ይህን ባለመረዳት ብዙ ጊዜ ወደ ዘመናዊ ሕክምና ይሄዱና ይሞክራሉ። ይህ ማለት ሲመረመሩ ኢንፌክሽን ነው፣ የቱቦ መዘጋት፣ ፊኛ፣ ውሃ ዝሏል፣ ማህፀን ውሃ ዝሏል ተብሎ ሕክምና ይጀመራል። ይሄ የተባለው ሕክምና ወይም መድኃኒት ሲወስዱበት ለቋል ይባልና ወይም ተሽሏቸዋል ይባላል። ግን ከዛ በኋላ መውለድ አይችሉም። ይህን ሁሉ ከደከሙ በኋላ ብዙ ወጪ አውጥተው ብዙ ጊዜ ከተመላለሱ በኋላ የተለያየ ኬዝ እየነገሯቸው ከታከሙ በኋላ ግን ልጅ መፈጠር አይችልም። ልጅ ሳይፈጠር ይቀርና ከዛ በኋላ ግራ በመጋባት ወደኛ መጥተው በቁርአን ፈውሱን አግኝተው ይሄዳሉ ማለት ነው። ትልቁን አንድና አንድ ከቤተሰብ አትስማማ፣ ከምትሰራበት ቦታ አትስማማ። በቃ እንዲህ ነው የሚሆነው ሁሉ ነገር። ግን ቀጥተኛውን መንገድ እንያዝ፣ አላህን እንፍራ፣ አላህን ፍሩ፣ አላህን ፍሩ፣ አላህን ፍሩ ነው የምለው። መጀመሪያ የሚገርም ነገር እኔ አንደኛ ነገር ሺሻ የሚባል ነገር አላቅም፣ ጫት የሚባል ነገር አላቅም። የሚገርም ነገር ወላሂ ይሄን ነገር አላቅም። እኔ መርካቶ ላይ ሁለተኛ ሰፈሬ ላይ እናቴ ወላጄ ሰፈር ጋር እነሱ ራሱ ሊነግሩ ይችላል። ይሄን ነገር አላቅም። አንደኛ ከሱ ነው መጀመሪያ የጀመረኝ። የሚገርም እያስመለሰኝ ነው የምቅመው። ከእንደዛ ጀመረኝ ማለት ነው። እንደሱ ነው ያደረገኝ። ሲቀጥል ደግሞ የሚገርም ነገር ከሱ ጋር እንዲሆንን በቃ ቤት ውስጥ ምንም አይነት ስምምነት የለም። እኔ 24 ሰዓት ማልቀስ ነው ስራዬ። 24 ሰዓት ብቻ ማልቀስ ነው። እኔ የሚገርም ከስራዬ ስፖርት ቤት ከስፖርት ቤት ቤቴ ነበር የምሄደው። ከዛ ውጪ የማውቀው ነገር አልነበረኝም። ግን ከዛ ልክ እንደዚህ አይነት ነገር ጀመረኝ ስል ሱቄ ውስጥ ሞልቼ ጥዬ መጥፋት ጀመርኩኝ። ያስኩትን ገንዘብ መጣል ጀመርኩኝ። ስንት ብር ይኑረኛ ይኑረኛ አላቅም። በቃ ሁሉ ነገር በቃ ብልሽት ሽት አለ። ከዛ በኋላ ግን አልሐምዱሊላህ ዛሬ ላይ ደግሞ ያገኘሁት ለውጥ አልናደድም፣ አላለቅስም፣ አላዝንም። በጠፋው ነገር ያኔ የጠፋውን ነገር እያሰብኩኝ ማልቀስ ብቻ ነበረ ስራዬ። ሌሊት ሙሉ ሳለቅስ ማድርበት ቀን ነበረ። ግን አልሐምዱሊላህ ዛሬ የሚገርም ነገር ባለኝ ነገር